ከሴት ልጅ ተፈጥሮ በጣም የሚያስገርመኝ ነገር ምን እንደሆነ ታውቃላችሁ? ወንድ ልጅ የሚያምኑበት ጥግ ሴት ልጅ ስታፈቅር የእውነት መክፈል ያለባትን መስዋዕትነት እያንዳንዱን ነገር እሱን ለማግኘት ምንም አይነት መስዋዕትነት ትከፍላለች። ግን ምን ሲሆን ነው? ስታፈቅር ነው። ስታፈቅር ብቻ ነው ያን ማድረግ የምትችለው። በጣም የሚያስገርመኝ ደግሞ የምታፈቅረውን ሰው የምታምንበት ልክና ጥግ ማለት ነው። እሱ ብቻ አይደለም። አንዳንድ ጊዜ በጣም ስታፈቅር ጥፋት እንደሚያጠፋ እንኳን እያወቀች የእውነት የምታምነው ነገር እሱ ብቻ አይደለም። አሁን የሚያስገርመኝ በጣም ሩቅ ለሩቅ ሆነው የእውነት አፍቅራ የምር የምትፈልገው የምር ልታገባው የፈለገችው ወንድ ከሆነ እስከ ጥግ ድረስ የምትሄደው አካሄድ። ወንድ ልጅ ግን እንደዛ አይደለም። ወንድ ልጅ ያፈቅራል። ሲያፈቅር ግን በሁለት ልብ ነው የሚያፈቅረው። አንደኛውን በልቡ ያፈቅራል፣ አንደኛውን ደግሞ ላይክ በስጋ ያፈቅራል። እዚህ ጋር የምር የሚያፈቅራት ሴት አለች፣ ግን ልቡ ግን ቺት ያደርጋል። ማፍቀሩ እኮ ያፈቅራል። ይሄ ዓለም ያወቀው እውነታ ነው። ስራት ሰራም እንደ አንተ ቆይ ምንድነው ፍቅር? ልብ ፍቅር፣ ስጋዊ ፍቅር፣ ዓለማዊ ፍቅር፣ ህይወታዊ ፍቅር። ስራን ስራ ምን አይነት ፍቅር